ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራትን ተሳትፎ እንደማይቀበሉ ሲገልጹ፣ እስራኤል በበኩሏ ኢትዮጵያ የቀይ ባህር ተዋሳኝ ለመሆን ለያዘችው ሁለንተናዊ ጥረት ከጎኗ እንደምትቆም አሳውቃለች። የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገለጹ። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። ሁለቱ ባለስልጣናት ይህንን የገለጹት ትላንት መጋቢት 14 በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚደረግበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት መሆኑን የግብጽ መገናኛ ብዙሃን በዘገባቸው አስታውቀዋል። በውይይቱ ወቅት የግብጽ ውጭ ጉዳይ ሚኒስትር ባድር አብድላቲ እና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሰን ራሺድ መገኘታቸውን ዘገባዎች አመላክተዋል። የኦስማን ሳላህና የአልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው መሐመድ አልሸናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውም በውይይቱ ተገልጿል ብለዋል። በሌላ በኩል ኢትዮጵያ የቀይ ባህር ተዋሳኝ ለመሆን ለያዘችው ሁለንተናዊ ጥረት እስራኤል እንደምትደግፍ ቤንያሚን ኔታንያሁ አሳወቁ። ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተነጋግረዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጠና እያደገ የመጣውን ሽብርተኝነት በጋራ ለመፋለም በሚችሉበት ዙሪያ ሰፊ ምክክር ያደረጉ ሲሆን ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን የምታደርገውን ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ለጠቅላይ ሚኒስትር አብይ አህመድ አረጋግጠዋል።